አንዴ 200 ድርሃም አሁን እንደው እሱ 300 ሺህ ብር ከፍሎ 200 ድርሃም እሺ 300 ሺህ ብር ቢከፍል እኮ ቪዛ ገዝቼ ትኬት ቆርጬ እሱስ በነፃ ነው እንዴ? ይምናል ወይ ይቅርታ፣ ይሄን ልጅ አንድ ጊዜ ስለምፈልገው ነው። እሺ ኢምራን ጸጥ ብለህ ቁጭ ብለህ ከጨረስ በኋላ እናወራለን። እሺ አሁን መፍትሄው እንደኔ አሁን ራሱ መሲ ማለት ነው ወላሂ አሁን ራሱ ስራ ላስገባ ነጋግሬ ጨርሼ ሲጀመር እኔ ቤት መምጣት ይፈልጋል። እሱ እኔ ቤት የሚመጣው ለምንድን ነው? እኔ የቢሮ ልጆች ሴቶች ብቻ ነው ያሉት፣ ወንድ አላስቀምጥም ብያለሁ። መቀመጥ ነው የሚፈልገው። ኧረ እሺ አንዴ ይሰማሻል? አንድ ጊዜ አንዴ ልንገራችሁ። አሁን ራሱ ስራ አዘጋጅቼ ማለት ነው ሲሳደብ ነው ብሎክ ያረ ኢክራም ኢክራም አንዴ ስሚኝ እናቴ፣ ይኸውልሽ አሁን የእሱ ጥያቄ ምንድን ነው? አንተ የምትፈልገው አባቴ ወደ ገደለው የሚሄድ አንተ አሁን ምንድን ነው የምትፈልገው? ዱጋጋ እኔ የምፈልገው አሁን ከቀራማ ለመውጣት ብዬ ወይ መሲ እየሰማሁ ነው። ቀራማ ውስጥ ራሱ አስገብተኛለች። ቀራማ ውስጥ እንዳልገባ ብዬ ይህንንም ፈሪቼ ማለት ነው ያለ ገደብ ሰዓት እየሰራው ነበር። እኔ እዚህ ሀገር ላይ አይዲ እፈልጋለሁ። መታመም አለ፣ ብር ራሱ ቢከለከል እንዴት ነው የምጠይቀው? ማንን ነው የምጠይቀው? ምናምን ብዬ ስለዚህ አይዲ የሚወጣበት ዝም ብለህ ስንት ልጆች አሉ ከሊወል የሚሰሩት አንተ ዝም ብለህ ከሊወል ያሰራን ወይ ብላኝ ታወራለች። በቃ እሷ ማለት ነው አሁን ሪስፖንሲቢሊቲ ያለባት ቀራማ ካስገባች የስንት ቀን ቀራማ ነው ያለበት? ወደ 45 ቀን ምናምን ወር ከምናምን ቀራማ አለብን። እሱን በእንትን ቀራማ አለብኝ። በምን ቪዛ ነው ያመጣችን? ኢክራም በምን ቪዛ ነው ይሄ ልጅ የገባው? በኢምፕሎይመንት ቪዛ ነው የገባው። ታዲያ ለምንድን ነው ወር ከምናምን ቀራማ ውስጥ የገባው? ሰው ልጅ እኮ እዚህ ስራ መጥተው በአንድ ቦታ ተረጋግተው ሲሰሩ ነው ኢቃማ ራሱ የሚቀይረት። ሲጀመር ነግሬዋለሁ እኔ ለሱ ማለት ነው። እዚህ ሀገር ኢቃማ ከአንዳንድ አይቀየርም። ስራ ጠንክረህ ስትሰራ ስራን አይተው ነው። እሱ እኮ ስንት ቤት ነው የገባው? ኢቨን ቀራማ ከመግባቱ እንደ ፎሎ ባክ ማድረግ ያንቺ ፋንታ ነው። አይዲውን ፎሎ ባክ ማድረግ ያንቺ ፋንታ ነው። ልጁ ተቀየረ። በየደቂቃው በየሰዓቱ እየወጣ እንዴት ነው አይዲ የሚሰራለት? እንዴት ነው አይዲ የሚሰራለት? የሱሽ ኤምኬ ልንገርህ አንድ ነገር አላስረዳህ። እኔ ይሄ ልጅ መጥቶ በሚከነሰለው ቪዛ ነው የገባው ማለት ነው አይደለ? ከዛ በኋላ አንድ ቦታ ገብቶ ስራ ሰርቶ አዎ ለስራው ብቁ ነው ብለው ካልሰሩለት እንዴት ነው የሚሰራው አይዲ? ጥሩ እንደምን መሰለሽ ማሚ፣ አሁን ለምሳሌ አንድ ሰው ታስመጫለሽ፣ ሪስፖንሲቢሊቲ ነው፣ ኃላፊነት ወስደሻል። ሊበላሻል የቪዛ ስራ ማንም ይታወቃል። ከልጆች ጋር ባለመግባባት በተለያየ ነገር ሊበላሽ ይችላል። ላዚም ሪል ነው። ነገር ግን ልጁ ከመጣ በኋላ ሰምዌር ተቀምጦ 15 ቀን ተቀምጦ ወይ 20 ቀን ተቀምጦ ያ ካምፓኒ አልተስማማኝም ወይንም አፕላይ ማድረግ ካልጀመረለት ሁለተኛ ስራ ቻንስ መስጠት የሷ ድርሻ ነው። ሁለተኛ ቻንስ አንቺ እስኪ ዝም በይ በእናትሽ። ደግሞ በጣም ትጮያለሽ። እኔ ህዝብ አንድ እየተስማማን ኤምኬ ቆይ እኔ እናንተ ልነጋገርማ። አሁን ይኸውልህ ይሄ ልጅ መጣ፣ አንድ ካምፓኒ አልተስማማም። አሁን እውነቱ የቱ ጋር መሆን እንደሆነ ስለማናቅ እኮ ነው ችግሩ። እንደሷ አባባል 2 3 4 ተሞክሮለታል። ኦኬ ከዛ እያንዳንዱ ቦታ ተረጋግቶ በቃ አልተስማማውም፣ እየቀየረ ነው። ከከፈለው ገንዘብ አንጻር ኢቨን ሪኒው ልታደርግለት ትችላለች። ለማስረዘም ለምሳሌ ለማስረዘም ላይ እስከሆነ ድረስ ሌላ ነገር ልትስብለት ይገባ ነበር፣ ካንስሌሽን ውስጥ እንዳይገባ ማለት ነው አይደለም። ግን ከከፈለው ገንዘብ ጋር አነጻጽረው ያ ማድረግ ይቻላል። እሱን እኮ ልክ ነሽ ማሚ። አሁን ይሄኛውን እኮ መንገድ የልጁ አሁን ያለ መረጋጋት አንድ ቦታ አልተቀመጠም የሚለው መረጃ ካለው ወደሱን አለን 7 ጊዜ ያስገባሁት እንደምትለው ሪል 7 ጊዜ ያስገብታው ከሆነ ልጅቷ የምታወጣውም ገንዘብ አለ፣ ብዙ ነገር ልውስጥ ታደርጋለች። ወደ እሱ ነገር እንመጣለን። እኔ ግን ጀስት ፋይናሊ ዲስከስ ስታደርግ እሷ ይህን የሚያክል ቀን ሊቀር ነው እዚህ ካምፓኒ ተረጋግተ ለምን አትሰራም? ከዚህ በኋላ ኃላፊነት አልወስድም ብላ ቪዛው ሳያልቅ ለምን እዛም ሪኒው የሚደረግበት ካምፓኒ ላይ ፋይናሊ አላስገባችሁም? እኔ ጥያቄ ይኸውላችሁ፣ እኔ አሁን ማውራት ከተቻለ ምናልባት ይቅርታ
እዛ አይዲ ለማግኘት ነው። ከአንድ ሰዓት እስከ ማታ 5 ሰዓት ምናምን ድረስ ያው እስከምንተኛ 7 ሰዓት ነው የሚሆነው። እዛ የምሰራው ለማግኘት ብዬ ነው። ስራ አልቻለም ምናምን የምትለው የምሬ ነው። እኔ ቼክ የሚያደርገኝ ሰው ካለ ቼክ አድርጉ። እኔ ስራ በጣም እየሰራው ነው በአቅሜ ማለት ነው። እኔ እንደዚህ እንደ ሰው አላላምጥም፣ እንደዚህ አልሆነም። እየሰራው እያለ አይዲ አወጣለሁ እያለ በጣም ቆየ። ሪካርድ ሁላ አለኝ እኔ መሲ፣ የምር በአንቺ ስልክ በዋትሳፕ መላክ ፈልጋለሁ። ሰው ከሊወል እንኳን እየሰራ ነው። ከሊወል ለምን አሰራም ነው ያለችኝ። በቃ ግልጽ ማለት እንኳን እኔን ሰውዬ ማስጨነቅ አችልም። ስንት ስራ ሰጠች? እኔ ሶስቴ ያስገብተኛለች። ሶስተኛውም ማለት ነው። ሁለቱም ኤሲ ካምፓኒ ነው። ኤሲ ካምፓኒ ደጋግመ ነው ያመጣችኝ እኔን ማለት ነው። እሺ ለምን አልሰራም? ግመን ያመጣችው አሁን የተባረርኩበት እኔ የማውቀው 3 ነው። ከኤሲ ካምፓኒ መጀመሪያ ወጣሁኝ። ኮንስትራክሽን አገባች። ኮንስትራክሽን የሰዓት ገደብ የለውም። አይዲ ለማግኘት 28 ቀን ብቻ ነው ያለችው ምናምን ብላ ስለነገረችኝ ቀራማ ሊቆጥርብኝ ነው አቁም ብዬ ሰውየውን ስጠይቅ እሺ ይላል። ለእሷ ደግሞ ደውለን ስናገር ችግር የለውም እኔ እያወራሁ ነው ትላለች። እሺ ካወራሽው ቀራማ ቢያንስ አስቁሚልኝ፣ አንድ ወር ከምናምን ሆናኝ። ስለዚህ ቀራማን ቢያንስ እንደሚያቆምልን አውሪ ምናምን ብዬ ሳወራት እሺ ትላለች። መጨረሻ ላይ ቀራማ ውስጥ ገባኝ። እንደገና ከዛ ስራ ቦታ ላይ እውነት ነው ወደ እሷ የመጣች ወደ 4 ልጆች ነበር። እኔን ለይተ እዚህ ጋር መጣችኝ። እነሱን ወደ አልሙኒየም ካምፓኒ ወሰደች። ምክንያቱም ቲቪተኛ አንተነ እንዲሰሩ የከለከልከው አንተነ ብዙ ነገር ታወራለች። በቃ እኔ የምር የሆነ እንትኑ ያወረችው ሪካርዱን ሁላ ባሰማችሁ በጣም ደስ ይለኛል። የእኔን ሁላ ድምፅ እንኳን መስማት በቃ እንደ ጠላት አባቷን እንደገደልኩ ማለት ነው። የምሬን እንዳልሰማ ነው ያለችኝ። በቃ እኔ 7 ቀይረኝ ከሆነ እዚህ ጋር ልሰራ እኮ ነው የመጣሁት። ህፃን ልጅ አይደለሁ እንዴ? 7 እስከምቀይር እኔ ለምንድን ነው የማልረዳው? ሰው እኔ አይዲ ለማግኘት ብዬ እዛ እየሰራው እያለ ስለዚህ አይሰራልም ምናምን አልተባልኩ። መጣሁኝ እንደገና ወጣሁኝና እንትን አስገቢ ምናምን ብዬ ስለምናት ስጨቃጭቃ 30 ሺህ ብሩን አስገባ። ወደ ድራም ቀየሬ ነው አይዲ እንትን ካምፓኒው የምቀይርልህ የደላላ ከፍዬ ነው አለች። እሺ አልኩና ካላክ ብለ ስልክን ብሎክ አድርጋ ምን አረገች? አካውንቷን ብቻ ጠቅ አድርጋ ስልክን ብሎክ አድርገች። ከዛም በኋላ ወደ እንትን አረኩ፣ ወደ እንትን ገባሁ። አሁን ኤሲን ካምፓኒ መልሳ መጣች። ከዛው ካመጣች በኋላ እዛው ደግሞ አንቀበልም ይሄ ልጅ ከዚህ በፊት እናውቀዋለን ምናምን ብለው ሲጨቃጭቁ 15 ደቂቃ ተለመነ ማለት ነው። በቃ እንደተጣልኩ ማለት ነው። ከዛ እዛው ለመነ አስገባችኝ። ከገባሁኝ በኋላ ይኸው ሰሞኑ እየሰራው እያለ አንተ ቀራማ ውስጥ ነህ፣ በዚህ ሰዓት ተፍትሻለህ። ስለዚህ አንተ ውጣ፣ ማታስተካከል ከሆነ እኔ ኬት ነው የማመጣው? ማውቀው ሰው የለኝም እዚህ ብሬን ኬት ነው የማመጣው ምናምን ብዬ ከዛ ሂድ ምናምን አሉ። አባረሩት። ከኔ ጋር የነበሩት ልጆች ነበሩ። እነሱም ሌላ ደላላ ነው ያመጣው። እነሱን ማታ ወሰዷቸው። እኔ 4 ቀን ድረስ እየተሰቃየሁ እነሱ ማታ ወጡ። ማታው ይዘውት ሰውን ያለሁት ሜዳ ላይ ነኝ። አሁን እንኳን ሌላው እንኳን ታይና እኔ እንቅልፍ የራሱ መተኛበት ቦታ የለኝም። ግን ቆይ አሁን እሷ ባለችው ቪዛ ሲመጡ ማለት ነው ኤምኬ፣ የኔ ደግሞ ጥያቄ ማሚ ያልገባኝ በስንት ወር ቪዛ ነው የሚመጡት? ኢክራም ላይ ተመለሺ። በ2 ወር ቪዛ ይመጡና ከዛ በኋላ አንዳንዶች ያደርጋሉ። ልክ እዚህ ሀገር ከገቡ በኋላ ያስከነስባቸዋል። አንደር ካንትሪ ማለት ነው። ግን ለምን ማለት ማማበት ፖይንት ምን እንደሆነ ታውቃለህ ኤምኬ? እነዚህ ልጆች ከኢትዮጵያ መጥተው ስራ ካልተስማማችሁ የመቀየር መብት አላችሁ አይደል? ባርነት አይደለም የመጡት፣ ስራ ሊሰሩ ነው። ኤሊ ስራ ቀይርኝ ነው ያላት፣ ስራ ቀየረችው። አንደኛ እሱ ስራውን የቀየረበት ምክንያት ደግሞ ኢክራም ለሱ የምትለው ደሞዝ እና እዛ የሚከፈለው ደሞዝ ደግሞ ትክክል አይደለም። ለምሳሌ 1002 ከተባለ 1002 ነው መከፈል ያለበት። ለሱ ግን በ1002 እሷ ታስገባና ለሱ ደግሞ ደሞዙ 800 ብር እንደሆነ ነው የሚነገረው። ያማ አይሆንም፣ ያ አይመጣውም። እሷ አነጋግራ ልጇን ያስገባችበትን ሰላሪ ደግሞ ሲያስወጣው የነበረው እሱ ነው። ገባ
ይህ ሳላሪ መሲ ያው 800 ብር እንደሚከፈለኝ ያው አሁን እዛው አካባቢ ከፈለው ብዬ ኢክራም አይዱ ጋጋ ምን አልክ? ኢክራም አለች። ኢክራም አለው ታሜ ደህና ነሽ? አለው እንዴት ነህ? ደለላ አሁን የኔ ጥያቄ እሱን ተይው። አሁን ይህ ሁሉ ወሬ ማፊ ፋይዳ ኦልሬዲ አለፈ። 300,000 አንቺ ወስደሻል ከሱ 300 አልደረሰኝም ታሜ። ስንት ነው የተቀበልሽ አንቺ ይህን ልጅ ለማስመጣት እዚህ ሀገር? 270 ሺህ ነው መሰለኝ ገባኝ። 3,000 ማለት ነው። 300,000 ማለት ነው። ወደ 7,000 ድርሃም አካባቢ ማለት ነው። 7,000 ድርሃም ማለት ምን ልታረጊበት ነው? ልጅ ሳኩለት አሁን ምግብሽን ተይው፣ በኋላ ትበያለሽ። በስንት ስራ ታውሪ እዚህ እኮ እያወራሁ እኔ እኮ ብዙም ወሬ አልችልም ታውቀኛለህ አንተ። እኔ ብዙም ወሬ አልችልም። ይኸውልህ ታሜ በነገራችን ላይ እዚህ ጋር ያሉት ሁሉም ኢክራም እዚህ ጋር ያሉትን አክብሪያቸው እሺ። በስነ ስርዓት ምግቡን ወደ ጎን አድርጊና አክብረሽ አውሪያቸው። ኧረ መሲ እኔ እኮ ስላከበርኩኝ መሰለኝ በቪዲዮ ጥቂ በስነ ስርዓት ደውለሽ መጥቼ ማወራሽ እኮ። ስለዚህ ታሜ እያወራሽ ነው። ምግቡ ቆይ ማር፣ እኔ ራሱ የሆዴ ነገር አያስችለኝም፣ ግን እናንተን አክብሬ ወደ ጎን አድርጌዋለሁ። ምግቡ አይኑን እያየሁት ቁርስ ራሱ አልበላሁም፣ ግን ይኸው ተውኩኝ በቃ። እና ቤት እኔ ሆኔ ራሱ ቁርስ አልበላሁም። ቁጭ ብሏል እንዴ እኩል ነን። አሁን ታሜ ለሚጠይቅ ችግር የለውም። ምን ያልበላም ይቅርብኝ። ኧረ ምግብ ይቅርብሽ። እኮ አንቺ እሱ እያራበው እንዴት ይሆናል ታዲያ? አንቺ እየበላሽ እሱ ቁጭ ብሎ እያራበ። ኢክራም 300,000 ለምንድን ነው የወሰችው? ምን ለማድረግ? 7,000 ድርሃም ተቅሪበን ምን ለማድረግ ነው የወሰችው? ስራ ለማስገባት ብቻ ነው። ታሜ እየሰማሁሽ ነው። ማንኛውም ሰው ይኸውልህ ታሜ ስማኝ አንዴ። እዚህ ጋር አሁን ስለ ስራው ሁሉም ያውቃል። ይኸው ሁሉም ታውቃለች። ሁሉም አንተም ልታውቅ ትችላለህ ስለዚህ ስራ ማለት ነው። እንደማንም ሰው ውሰይ አምጪኝ አለኝ። ያመጣሁት በመከራ መጥቼ ሁሉማን እንደጋላ አውጥቻል። ስራ ይህን ሁሉ ስራ እየነገርኳቸው 7 ስራ አስገባሁት የኮሚሽን እየከፈልኩኝ እያልኩኝ እኮ ነው። ማን ነው እንደዚህ የሚያደርገው? እኔ የወጪ እየሰጠው በየሰዓቱ 100 ድርሃም እየሰጠሁት ለወጪ ታሜ። ይሄን ሁሉ ገንዘብ እኮ እየሰጠሁት ነበር። እኔ ኳንት ቸል ጣልኩትም ስራ አለ ሰው ያኔ አንቺ ከዛም በፊት ታቂ ነበር። ተረጋጊ እሺ። ይኸውልሽ ከዚህ በፊት ሳይመጣ በፊት ታቂ ነበረ ማለት እንደሚያሰቃይሽ። አሁንም ለደላላ ብዙ ስለምትከፊ 7,000 ድርሃም እየጠየቅሽው። ተይ ኢክራም ተይ። እኔ ሲጀምር ከጀመርኩ ኋላ ነው ከጀመርኩ ቪዛ ከወጣ ኋላ ነው ሲጀመር። አልመጣም አለ። አልመጣም ሲለኝ እሺ ከፈለክ አትምጣ የቪዛውን ብር ቆርጬ ብርህን እመልስልሃለሁ አልኩት ታሜ። ከዛ መልሶ ደግሞ መምጣት እፈልጋለሁ አለ። እሺ ብዬ አመጣሁት። አምጥቼ እኮ ታሜ አልጣልኩትም እኮ አልጣልኩትም። አምጥቼ እኮ ቤት ያስቀምጬ ስንት ቀን ሲመለስ ሲመጣ የድራይቨር ስከፍል ስራ ሲሄድ ሲመጣ አንድ ሰው እኮ ደላላ ሰው ሲያመጣ ማለት ነው ስራ አንዴ ሊያስገባ ይችላል፣ 2 ሊያስገባ ይችላል። ሁሌ እኔ እኮ ልጅ አሳዳጊ ነኝ። እሱን ዱባይ ሲገባ ሲወጣ የትራንስፖርት እየከፈልኩ የምን እየከፈልኩ ይሄን ሁሉ ስራ የሚያማርጠው ለምንድን ነው ብላችሁ ጠይቁ። ያማማ እሱ አሁን እሱ ጥፋት የለበትም እያለን አይደለም። እሱ አሁን ስራ በመግባቱ 3-4 ጊዜ ገብቶ አልተስማማውም። ሙምኪን አልተስማሙ ሊሆን ይችላል። ሙምኪን እሱ ሐረካት ለምን እኔ ገጠር ነኝ እኔ ከከተማ አካባቢ መሆን ፈልጋለሁ። ሙምኪን ብዙ ነገር ነው የሚያጋጥመው። እኔ አሁን የኔን ፖይንት 7,000 ድርሃም ለምን ወሰች አንቺ ማለት ያኔ የነገው ነገር ምን እንደሚፈጠር አታውቂም። 7,000 ድርሃም ለምን ብለሽ ነው የጠየቅሽው? ፍሪ ቪዛ ልታሰሪለት? የሁለት ዓመት መኖሪያ ሀቢብቲ ይኸውልሽ፣ እዚህ ጋር ይኸውልሽ እኔ አልሐምዱሊላህ እኔ አላህ የምንፈራ ሰው ነን። እዚህ ጋር እኔ አንቺን ፐርሶናል አውቃሻለሁ። ለአንቺ ማሽቃበጥ እችላለሁ በደንብ ኖ ሐቅ እስከሆነ ደግሞ ሐቅ ነው። እየሰማሽ ነው? አንቺ ይኸውልሽ ከአሁን በኋላ ኃላፊነት መውሰድ ካልቻልሽ ከ7,000 ድርሃም ሂሳብ አድርግሽ አንቺ ያወጣሽ ወጪ ለምሳሌ እንትኑ ኤምፕሎይመንት ቪዛ የመጀመሪያ ኤምፕሎይመንት በስንት ነበረ? በ1,500 ቆርጠሽ አሁንም ያወጣሽ ወጪ ቆርጠሽ
የቀረው ከ7,000 ድርሃም ለልጁ ስጪው እና የራሱን ጉዳይ ይጨርስ እሱ። ታሜ ምንም ቆርጦ ነገር የለም። ህይወቱን መበላሸት የለበትም። ኢክራም አንቺን ምክንያት ደግሞ እሱ ህይወቱ መበላሸት የለበትም። እየሰማሽኝ ኢክራም? እስቲል አሁን ራሱ እኮ ስራ ሊያስገባው ስል እኮ ነው ታሜ። አሁንማ ያለው እሷ አሁንም እኮ ይህን ልጅ አልጣልኩትም ብታሰራ ነው አሁንም እኮ አልጣልኩትም። እስቲል እስካሁን ማለት ነው ስራ ሊያስገባው ስል ነው ወደ ሚዲያ መጣኝ። አሁንም ስራ አፈላልጌለት እኮ የአክስቴ ልጅ ስራ ሊያስገባው ሲል ነው አሁንም ማለት ነው ነግሬ። ከእሱ ጋር የነበሩ 4 ልጆች እንደዛ ሀረጋት እያደረገ እያወጣ መጨረሻ ላይ ከእሱ ስለኝ ልጆቹም እየሰሩ ነው አልሐምዱሊላህ። እዛው መልሼ ድጋሚ ላስገባው ወደ እነሱ አሁንም ልወስድ ብዬ አውርቼ ጨርሼ ነው መሲ የደወለችልኝ አሁን ማለት ነው። እኔ እስቲል እስካሁን ተስፋ አልቆረጥኩም እኮ አውጥቼ አልጣልኩትም እኮ እሱ ነው ሲጀመር። እሺ ስለዚህ ኤክራም ፋይናሊ ታሜም እንዳለሽ ሆኖ አሁን ፋይናሊ አንቺ ልጁን ስራ አስገቢው፣ ቀረማውን ከፈይለት፣ ቪዛውን የሚያሰራ ካምፓኒ ስጪው። አሁን እዚህ መጥቷል መሲ ቤት አይደለ? በስንት ጊዜ ውስጥ ጨርሽለታለሽ? ይህንን ብቻ ጨርሽለት። ልጁ የሚፈልገው ስራ ነው፣ ህጋዊ ሆኖ መስራት ነው የሚፈልገው። ብቻ ማለት ልጁ ህይወቱን እንዳይበላሽ ኢክራም በቃ ገራማ 0 አድርጊ፣ ሌላ ስራ አስገቢው። አንተ ወንድሜ ደግሞ ልንገርህ፣ ማነው ስሙ ልጁ? ዳጊ ቦይ ነው። ዳጊ አዳም ወንድሜ፣ አንተ ከሀገር ስትመጣ ወደዚህ ሀገር ስትመጣ ማለት ሁሉንም እንደምትፈልገው አይነት አይሆንም። ስራ ማለት ይከብዳል። ኦፍኮርስ ስደት ላይ ማለት ብዙ ነገር ሊያጋጥምን ይችላል። እንደምትፈልጉት አይነት ላታገኙ ይችላል። አንተ እዚህ ሀገር የመጣህ ለስራ ብለህ እስከሆነ በደንብ መስራት አለብን። ማመረጥ ምናምን የለብህም። በዚህ ሰዓት ቪዛ አሰርተህ እግረህ ላይ እስክትቆም አገሪቱን እስክትለምደው ቋንቋ እስክትለምድ ከዛም በኋላ ማለት ቻንስ ማድረግ ትችላለህ ሌላ ስራ ማለት ነው። ግን በመጀመሪያ ደረጃ አንተ እንዳልክ ማለት ነው እሷን ሳይሆን 3 ስራ አስገባችኝ። እዚህ አንተም ጥፋትም አለብህ፣ እሷም ጥፋትም አለባት ብዙ ነገር። እኔ እንደውም ማለት እዚህ መናገር ካልቻልኩኝ አንቺ ማለት እኔ አገኝሻለሁ ኢክራም። 7,000 ድርሃም ማለት መውሰድሽ ይሄ ሐራም ነው፣ ሐራም። እሱን እንመለስበታለን። ግን እዚህ ጋር አንተም ስራ መምረጥም የለብህም፣ ስራ መስራት አለብህ። ጊዜ ቶሎ ስለሚሄድ ገራማ ውስጥ ትገባለህ። ብሎክ ሁላ ልትደረግ ትችላለህ። ነገሮችህም ብዙ አንተ ማለት ቤተሰብ ለመርዳት ብለህ ነው ወደዚህ ሀገር ነው የመጣ። ስለዚህ ቻል ብለህ ማለት ማንኛውም ስራ ግባ፣ እግርህ ላይ እስክትቆም አገሪቱን እስክትለምድ፣ ከዛም በኋላ ኸይር ኢንሻአላህ ሌላ ቦታ ማለት መምረጥም ትችላለህ። አሁን አንቺ ያለበት ነገር እሱ ኢክራም ገራማው ካለበት 0 ብለሽ አድርጊው። ሌላ ስራ ከቻልሽ አስገቢው፣ ቪዛ ይሰራል። እኔ ታሜ ስራ አስገባለሁ፣ የቀራማ አልከፍልም። ምክንያቱም የኔ ችግር አይደለም ይሄ የኔ ችግር አይደለም። ስልክ እኔ ليش ነው ማትከፊው? ኢክራም 7,000 ድርሃም ወስደሽ እኮ አንቺ ምን ሆነሽ? አንቺ እስከዛ ያወጣሽ ወጪ ማለት ምንድን ነው? 3,000 ድርሃም አወጣሽ? ኧረ ተይ አላህ ታሜ አንስልኝ። ኧረ እኔ ወላሂ አላህን እፈራለሁ። እንደኔ አላህ የሚፈራ የለም። ኢክራም አሁን ታሜ ቅርታሽ እንደዛ ካልሽ ማለት ነው እየመረረሽ እንድትውጪ ሂሳብ እንድተሳሰብ ምን እንዳወጣችና እሱ ከከፈለው ጋር እናወራርድ ህዝብ ፊት ሂሳብ አድርጊ። 270 ሺህ ብር ወንድምሽ 10 ሺህ የኢትዮጵያ ብር በልቶ አጠቃላይ እኮ 300 ሺህ ብር ከፍሎ አንቺ እኮ የምታወጪው ቢያንስ 2,500 3,000 ድርሃም እኮ ነው። ሌላው እኮ ትርፍሽ ነው። አንቺ ልጅ አለኝ ልጅ አሳዳጊ ልጅ የሀራም ብር ነው የምታስበጊው። ኦኬ እንደዛ ከሆነ ልጁ ቀረማውን አስነስተሽ ወረቀቱ መሰራት አለበት። ትቀልጃለሽ እንዴ? ልንገርሽ ታተርፉት ማሪ ሂሳብ አድርጊና ትርፍ ካለ ይሰጠዋል። አንድ ድርም አልፈልግም። ወይ እሱን ተርስ በደንብ አድርገ ጽድት አድርገሽ አትፈሽበታል። ወላሂ ሂሳብ አድርጊ መሲ፣ ሂሳብ አድርጊ አልኩሽ። ሂሳብ አድርጉና እኔ ልጁ ይስራ። በቃ ወንድ ልጅ ነው። በወንድ ልጅ አምላክ ስራ አስገባለሁ። የቀረቡ የቃሞ መቀየረት ይችላል። ሲጀምር ስራ አስገባለሁ። እኔ ከዚህ ስራ ጋር 8 ስራ ነው እያስገባሁት ያለሁት። 8 ስራ ከዚህ 7 ገብቶታል። 8ኛ እያስገባሁት እንናገረዋለን። ከዚህ በኋላ የትኛውንም ስራ ጠንክሮ መስራት ካለበት ይሰራል። ቀረማውን አስነስተሽ ግን ልጁ ህጋዊ ይሁን።
ኧረ ወላሂ መሲ አንዳንዴ ማለት ነው አንቺ እኔ አንደኛ ከሁሉ ነገር ተንትኜ እንዳወራልሽ፣ በነገራችን ላይ ብዙም ወሬ አልችልም። ተንትኜ እንዳወራልሽ ምድርና ሰማይ ከፍ ዝቅ ይላል። እኔ አላምንም። ይቅርታ ይሄ የእኔ ተሰጥኦ ነው። እንግዲህ በቃ አላምንም። እሺ እንድታምኚ ምን ላድርግ ታዲያ? እኔ ተበዳዩ እነዚህ ተበዳዮቹ ነው ተበዳዮቹም ሀቃቸውን እንጂ በውሸት መጥተዋል። ለምሳሌ አንድ ሰው ታሜ እንደዚህ ነው ብለኝ እኮ አላምነውም። ነገር ግን ይሄ ልጅ ወንድ ልጅ ነው እኮ ተበድያለሁ እኮ ይሄ ልጅ አንቺ ማለት ነው ልንገርሽ፣ አንቺ ቢያንስ ሜካፕሽን ተቀብተሽ ጥፍርሽን ተሰርተሽ ልጅሽን በጉያሽ አርገሽ ንጹህ ልብስ ለብሰሽ ኤሲ ላይ ተኝተሽ ሰላትሽን አርገሽ ሰግደሽ ተነስተሽ ነው። ይሄ ልጅ ደግሞ ኩብዝ ጠሮበት ልብሱ መታጠብ እየፈለገ እየተራበ ቤተሰብ ናፍቆታለሁ፣ ህገ ወጥ ነው፣ ፖሊስ ያዘኛል፣ ያዘኝ ስንት ሰቀቀናለሁ። ወንድ ልጅ ወንድ ነው። ስለዚህ በቃ በወንድ ልጅ አምላክ እሺ ብለሽ አይዲውን አሰሪለት። ኢሱ ራሱ መጥቷል። አይዲውን እኔ ከምን አቅሜ ነው የምሰራው? እንዴ መሲ ምን ሆነሽ ነው? የምን አይዲ ነው የምሰራለት? እኔ ለሱ አይዲውን ለሚያሰራ ካምፓኒ ስጪ። አይዲ ማንቻ አሰሪ ነው። አይዲውን ለሚያሰራ ካምፓኒ ስጪ ነው። አይዲውን ለሚያሰራለት ካምፓኒ ስጪው። አይዲውን የሚያሰራ ካምፓኒ ስራ አስገባዋለሁ፣ የቀረበውን ይከፍላል። ለምንድን ነው የቀረበው የሚከፍለው? ኬት አምጥቷል ይከፍለው። ቆይ አንድ ነገር ልንገርሽ እንዴ፣ አንድ ነገር ልንገርሽ። አንዳንድ ጊዜ እኮ በዚህ ስራ ልትጎጂ ትችያለሽ፣ ልታተርፊ ትችያለሽ አይደለ? ሰምታይምስ ሲበላሽብሽ ደግሞ በራስሽ ወጪም ከብር የምታደርጊው ነገር አለ። አንቺ ለምን ስራሽን ታበላሻለሽ? ለምንድን ነው አንዳንድ ጊዜ በቃ ካልሆነና ኦቨር እንኳን ቢሄድ ይሄ ልጅ እንኳን ኦቨር ቢሄድ ወይ ሚዲያ ላይ አምጥተሽ ወይ የሆነ ነገር ላይ አምጥተሽ በእንደዚህ አይነት ኬዝ አልሰራለኝ ወይ እንደዚህ አድርገሽ ማስጠንቀቂያ መስጠት ነው እንጂ 1 ወር ከምናምን 4000 ምናምን ከቆጠረበት በኋላ ጠብቀሽ አላሰራም ትያለሽ እንዴ? በምኑ ነው የሚያሰራው ታዲያ? ድፍረት። ኤክራም አንቺ ተጎጂ፣ በቃ አንቺ በዚህ ልጅ አንቺ ተጎጂ። ሰማሽ ኤክራም? በዚህ ልጅ አንቺ ተጎጂ፣ አንቺ ተሸነፊ። ቀይ ሰው እኮ ታክፍል አይደለም። ኤክራም ወይ አንቺ ተበዳይ፣ አንቺ ተጎጂ። በዚህ በ2000 ሰው ህዝብ መሀል ገስት ላይ ባሉት በተከበሩት ሰዎች መሀል ይሄንን ልጅ ካሹ። በቃ አንቺ ተበዳይ፣ እናቱ ታማሚ ናቸው እንደነገረን። በጣም ነው የሚያሳዝነው። ስለዚህ በቃ አንቺ ተበዳይ ሁኚ። ትንሽ ቅድም የታሜን ድምፅ ነው የፈራሹ። ታሜ ድምፅህን አሰማት ፍጣን ነው። እና ደግሞ ከታች ደግሞ እነ ኢሱ እየሰሙሽ ነው ያሉት። ጉዳዩንም እነሱም ከያዙት ለአንቺም ጥሩ ስለማይሆን እየተመካከረች ነው። ቀራማውን ልክፈልለት አልክፈልለት እያለች ነው መሰለኝ። ወላሂ መሲ እኔ እክራም እኔ እንጃ ምናልባት 5-7 ዓመት በዛም በላይ ያለ እንረዳው አንችልም። ይሄ ነው የምንለው። እኛ ያኔ እሷ አልከፈለችም እንደዚህ አላደረገችም ብዙ ወጪ እንዳላወጣች እያለን አይደለም፣ አወጣለች። እኔ የኔን ጥያቄ ነበረው ግልጽ ነበር። ገባሽ ሙኒት? ለምን ከመጀመሪያ 7000 ድርሃም ነበር የወጣሽው የጠየቅሽው? ይሄ ነው የኔ ጥያቄ። ታውቂ ነበረ ማለት ብዙ ስራ እንደምታስገቢው ከዛ ይመለስብሻል። ከዛ ይህንን ታወጫለሽ። እኔ እሱን እንመለስበታለን ሌላ ጊዜ። ግን አሁን አትልስት ይሄ ላስት ቻንስ የሰጠው ለልጁ ጋራማው 0 ታደርግለት፣ ስራ ታስገባው፣ እነሱ ይጨርሱለት ቪዛው።